ስነ ስርዓት ይኑርሽ። አንቺን የምታሽን አሳይሻለሁ። ምንድነው በእኔ ያዩት ልትክጂ ነው? በቃ ሀብሉን ይዞት መጣ። ይቅርታ ጠይቄ ሌላ ከሆነም የተፈጠረ ነገር የለም። ሻይ ስለረቶሎ አረፍዷል። እናቴ ዛሬ ግን ድምፅሽ ልክ አይደለም። አመመሽ እንዴ? በጣም ማታል እያሳላት ነው። ዝም በለው እሺ። ትንሽ ነው ያመመኝ። ከትምህርት ቤት እስክትመጡ ድረስ ይሻለኛል። በል ተነሳ አንተ። ልጄ ወይ እናቴ፣ ወንድምህን አደራ። እንዴ እናቴ፣ እኔ በጣም እያስጨነቅሽኝ ነው። ዝም ብለህ ቃል ግባልኝ። ከእጅህ መቼም እንዳትነጥል። መቼም ካጠገቤ አልነጥለውም፣ ቃል እገባልሻለሁ። በሉ አሁን ሂዱ፣ እንዳይረፍድባችሁ። ሰላም ዋይልኝ። ና እንሂድ ወንድሜ። ፈጣሪ ልጆቼን አደራ። እናቴ ግን ሆና ነው በጣም አመማት እንዴ? ደህና ናት። አንተ ምንም አትጨነቅሽ፣ ይሻላታል። እንደናቤል እናት አትሞትብንማ። ሁለተኛ እንደ ስትል እንዳልሰማ። እናታችን አትሞትብን። እኛ ከእናታችን ውጭ የምናውቀው ሰው አለ? ስለዚህ እሷን አይወስድብንም። አንድ ዓለማችንን ወስዶ ያላጋሽና ያለ ብርሃን አያስቀረንም። ሁለተኛ እንደ ስትል እንዳልሰማሽ። እሺ ካሁን ባለድ በቃ አሁንና ሳይረሱት ቶሎ እንሂድ። ክብሬን ሰል የናፍቆት ጥጉ ድረስ መቼ ችዬ በል እንደለመድከው በዚች ብስኩትህን ግዛና ሳትርቅ ተጫወት። ፈራረቀም እንዴ አንተ አይነህ? ወይኔ በጣም ይቅርታ ወንድሜ። ደግሞ ከሱ ጋር ምን እያደረግሽ ነው? አታስቢ፣ ስሜትሽ ጥሩ እንዳልሆነ ከድምፅሽ ተረድቻለሁ። ትንሽ ሰው አበሳጨኝና ሐሳቤ ሌላ ቦታ ነው። ባይሆን ለዚህ ስራ ይቀጣልሽ እና አብረን መግባት እንችላለን። በሚገባ። በል በቃ የሰጠውን ያዝና ሂድሽ፣ እንዳትርቅ ደግሞ። ስማ፣ ደግሜ ካጠገብ ካየሁህ ትጠራጠር፣ እገልሃለሁ። አሁን ተነስና ጥፋ። ቆይ እስከ መቼ ነው እሷ ጋር ያየውን ሁሉ የምቀጠቅጠው? ቀስ በቀስ በፍቅር ሰበብ ያላትን ከወሰድኩባት በኋላ ያኔ መቅረብ ይችላሉ። ይመችሽ። ለነገሩ እሷ በምታመጣው ገንዘብ ነው ፋምን። እሱን ነው የምልህ። አብሮ የነበረው ልጅ ወንድምህ ነው? አዎ ታናሽ ወንድሜ ነው። እሱ ነው ወደ ተለያየ ቦታ ይዞኝ የሚሄደው። እና አሁን ከክላስ ከምትወጣ ይጠብቅህ ነው? አዎ ምን ነው? አይ ምንም፣ እንደው ከራበው ብዬ ነው። አይ እንዳይረበው እንኳን ብስኩት መግዣ ሰጥቼዋለሁ። ብስኩት ምግብ ይሆናል ብለህ ነው? ባይሆን ዛሬ ስወጣ ቆንጆ ምግብ ጋብዛቸዋለሁ። የማያስቆይ ከሆነ እንኳን ችግር የለውም። ደግሞ ይሄ ማን አባቱ ደግሞ እሱንም ጠረጠርከው? ደግሞ ከሱ ጋር ምን እያደረግሽ ነው? ስነ ስርዓት ይኑርሽ። አንቺን የምታሽን አሳይሻለሁ። እንዴ ያማል እንዴ? ባሎኔ ሊድ ወዴት? አቤት። የምር ነው ግን? ምኑ? አይንህ ነዋ። አንተ ልሁል ዝም በይ እባክሽ። በአይን ይቀለዳል ብለህ ነው? ለማንኛውም ይቅርታ፣ መሄድ አለብን። ደደብ ነሽ ደደብ። በጣም ይቅርታሽ። በጣም አስቸጋሪ ልጅ ስለሆነ ነው። አንቺ ግን በጣም ጥሩ ልብ ነው ያለሽ። አንቺ አጠፋሽም ሌላ ሰው ልብሽ ላይ ይቅርታ ቅርብ ነው። አመሰግናለሁ። እሺ ስንወጣ እንገናኛለን። በቃ እኔ ልሂድ። በጣም እንደ ዛሬ ወንድሜ ዛሬ ግን በጣም ቆያችሁ መስሎ ነው። ሰዓቱን በስከ ዛሬው ነው።
እንዳላረፈርክ ተስፋ አደርጋለሁ። አይ እኔም ገና መድረሴ ነው። እና ባባዬ ምንድን ነው መብላት የምትፈልገው? ፒዛ። አንተ ባቢ እንዴት ተው እንጂ። ስሚ ዛሬ አብሬ ነው የምንሄደው። እናንተ ሂዱ፣ እኔ ቀጠሮ አለኝ። ከማንም ጋር ለመንዘላዘል ፈልገሽ ነው እንጂ እንዴት ቤተሰብ ቀጠሮ ይኖርሻል? ስነ ስርዓት ይኑርሽ። አንቺን የምታሽን አሳይሻለሁ። ከጭ ነገ በዚህ ሰዓት እጠብቅሃለሁ። አንቺን ደግሞ ድጋሚ እንዳለሽ ከዚህ በኋላ የሚያጋጭን ነገር ያለ አይመስልም። በዚህ ምን ላቀቅ ይመስላል? እኔ ይቅርታ እንዳደርግልህ ከፈለግ ተንበርክከህ ይቅርታ ጠይቅ። እኔ ፋያኔ ላንተ ምን በረከከው? እየጠበኩ ወንድ ነኝ ብለህ ታስባለህ? ይሁን አንተን ማንበርከክ የሚችል ወንድ። ስለዚህ ለምን ብቻ ለብቻ ይዋጣልን? ያኔ የተሸነፈ ተንበርክኮ ይቅርታ ይጠይቃል። ከጭ ነገ በዚህ ሰዓት እጠብቅሃለሁ። አንቺን ደግሞ ድጋሚ እንዳለሽ ነገ በዚህ ሰዓት። እሺ ልውሌ እንደምታስበው አይደለም። ቆይ ላስረዳ። ምንድነው በእኔ ያዩት ልትከጂ ነው? በቃ ሀብሉን ይዞት መጣ፣ ይቅርታ ጠይቄ። ሌላ ከሆነም የተፈጠረ ነገር የለም። ደግሜ እሱ ጋር ካዩሽ የመጨረሻችን ነው የሚሆነው። እና ብቻ ለብቻ ይሻል። በደንብ አድርጌ ስቀጠቅጠው ልክ ይገባል። ስማ አሚር፣ ዛሬ ልካቻ መንገድ ልወርብናለሽ። ይሄ በጣም አሪፍ ሀሳብ ነው። ማለት ብቻውን ቀጥረው ወንድምህ ጋር ልትሄድ ነው? እና ከሱ ጋር ሲላፋ ውላለሁ። በቃ ልግባ፣ የምጽፈው ኖት አለኝ። እሺ ይቺ ልጅ መቶዝ ጀመረች እንዴ? ፋያ እንዴ ምን ሆነሽ ነው? ነገ እንዳትሄድ እሺ። ለወንድሙ ልነግረው አስቧል። ይሄማ ለኔም ለወንድም ፍቅረኛ ይገር ነባክ እያለ ስሚ ናቶ፣ ዛሬ ሱዛና አይታታል እንዴ? ምን ነው? በቃ ላውራ ትፈልጋለሁ። ሀብሉን መስጠት ባልችል እንኳን ቢያንስ ይቅርታ ልጠይቃት። ጸዴ ሀሳብ ነው። ከዛፉ ስር ቁጭ ብላለች። በራሶች ጸቡን እያከረሩ ነው እኮ። ለካቻ እንንገረው። የመጨረሻ አንድ ልሞክርና ካልሆነ እንነግረዋለን። መቀመጥ ይቻላል? ለምን ትቀመጣለህ? አመሰግናለሁ። አልፈቀድኩልህም እኮ። እኔ ለጸብ አልመጣሁም፣ ይቅርታ ለመጠየቅ ነው የመጣሁት። ይቅርታም ቢሆን ከአብሬ ጋር ሲሆን ነው ደስ የሚለው። ሉል ሱዛና ፋይሰል ዛፍ ስር ተቀምጠውላል። ምንድን ነው የምታወራው? ካላመንከኝ ይናያል። ዛሬማ ገለው ባይሆን ለይቅርታም ቢሆን ሌላ ብል ከፊሰር ከምትችልሻል። ጭራሽ ሌላ የተሰረቀ ባክሽ ቀልድ ነው። ራሷ ነች የሰጠች። እንዴ በጣም እኮ ነው የሚያምረው። እና ይቅርታ አደረግሽልኝ? እንደዚህ ባንዴማ አይሆንም። ባይሆን አርግልኝ። እንዴ እነዛ እነሱ ባሉ ነው ጭራሽ በፍቅር የመጣ ዛሬማ ገላሉ። ስማውንም ልንጣላን። ዞር በል ከዚህ ሽንታ። ለአንተ ብዬ ነው። ቆመን ላድርግልሻ። እንደምትወጂው ተስፋ አለኝ። ፍቅረኛ ይገር ነባክ እያልኩ ሀብሌን ማትመልስ ከሆነ ደግሞ የሚከተልን ነገር አስበው። እኔ በምቀበለው መንገድ እቀበለዋለሁ። ከማይመጠን ሰው ጋር አትነካከሩ። ሰሚ፣ ሁለታችሁ ምን እንደሚያመሳስላችሁ ታውቂያለሽ? አላውቅም። እስኪ ንገረኝ። ሁለታችሁም ከመዛፍ ውጭ ምንም የምታውቁት ነገር የለም እና አዲስ ነገር ማየት አልናፈቀህም ማለት? ሀብሌን ማትመልስ ከሆነ ደግሞ የሚከተልን ነገር አስበው። በአንቺ ምክንያት ይሄን ሽንታም ባልሽን ከምንቀጠቅጠው ተያይዛችሁ ጥፉልኝ። ባልጠፋስ? ጥፊልኝ። በጣም መታች እንዴ? እንዴት አባቱ ነው የምታውቁ? ኧረ ፋያ አይመጣውም። አለመማታት ሲገርም ጭራሽ ፎንቃ። እንዴት እንደሆነ አላውቅም፣ ግን ይሄ ጸባችን የሆነ የሚወጣው ነገር ያለ ይመስለኛል። የቤት ደጃፍ
ተሰርች አሚር ተነስና ዞር ዞር ብለን። እሺ ሉሌ በቃ ተረጋጋ። እንዴት ነው የምረጋጋው? ገና ብዙ የምጨርሳቸው ነገሮች አሉ። በቃ እኔ ሀብሉ ይቅርብ፣ ደግመህ እንዳትጣላ። እኔ ስላንቺ ሀብል ግድ የሚሰጠኝ ይመስልሻል? ይህን ጥጋቡን ካላበረድኩለት አርፌ ይቀመጥ እና የኔን ሀብል ለማስመለስ አይደለም ይሄን ሁሉ ነገር ያደረከው? እባክሽ ራስ ጉዳይ ጭራሽ